ዋው አው ቤተሰብ ይታያችኋል። ዋው 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 ኦ ማይ ጋሽ ዋው ቤተሰብ ይሄው ውድ ቤተሰቦች እዚህ ጋር ይታያችኋል። ይሄው እዚህ ጋር ይሄው ትንንሹ በጣም ድቅቅ ያሉ ጸጉሮችና ዴድ ስኪኖች ተነስተዋል። ይታያችኋል። እዚህ ጋር ይሄው ነጫጭ ነገር አይታያችሁም? እዚህ ጋር ጣቴ ጋር እንዲህ ነው በቃ ይታያችኋል። እዚህ ጋር ራሱ እዚህ ጋር ይታያችኋል። በቃ ሙልጭ አድርጎ ነው የሚያነሳው። አያችሁ? ያው እንግዲህ ውድ ቤተሰቦቼ ታጥቤ ነው የምታዩት። ንጹህ ኖርማል ፊት ነው። እንግዲህ እንደዚህ ከታጠባችሁ በኋላ የፈለጋችሁትን ቤተሰቦቼ ቪታሚን ሲ መጠቀም ትችላላችሁ። ሞይስቸራይዘር መጠቀም ትችላላችሁ። ፊታችን ላይ ያለውን ጥቋቁር ነጠብጣብ፣ ፊታችን ላይ ያሉትን ኦይሎች፣ ፊታችን ላይ ያሉትን ትንንሽ ጸጉሮች፣ ፊታችን ላይ ያለውን ዴድ ስኪን ብዙ ጊዜ አይታይም፣ ኦር የሞተ ቆዳ። ያ ማለት ዴድ ስኪኑን አነሳ ነው ማለት በእያንዳንዳችን ጥቋቁር ነጠብጣብ የሚያስቸግረን፣ ብጉር ደጋግሞ የሚያስቸግረን፣ ማዲያት የሚያስቸግራችሁ፣ ፊታችሁ 2 አይነት 3 አይነት የሆነ ፊታችን እየተጎዳ በቀላሉ ልክ ገበያ ላይ የሚሸጡት አሁን እነዚህ ታያቸዋላችሁ። እነዚህ ገበያ ላይ የሚሸጡት ናቸው። እነዚህን በቀላሉ በቤታችን ምንም አይነት እንግዲህ አንዳንድ ነገሮች ሲሰሩ ኬሚካል ሊኖረው ይችላሉ። ሰው በቀላሉ በቤታችን ውስጥ ያለምንም ኬሚካል የምንሰራበት ነው ማለት ነው። ፊታችሁ ላይ ያለ ምንም ነገር ሙልጭ አድርጎ ጊዜ ካላችሁ በሳምንት 1 ቀን አሊያም ጊዜ ከሌላችሁ በ15 ቀን 1 ቀን ጊዜ ከሌላችሁ በወር 1 ቀን ብትጠቀሙት ፊታችን ላይ ያሉ ዴድ ስኪኖችን ኦር የሞቱ ቆዳዎችን አነሳልን ማለት ፊታችን ላይ ያሉትን ነገሮች አጸዳልን ማለት ነው። ሶ እንደዛ አድርጋችሁ ተጠቀሙ። በጣም ነው የምወዳችሁ። ያው ታውቁታላችሁ። ስለዚህ ማስክ በደንብ ሙልጭ አድርጎ ብዙዎች የተጠቀሙበት ኢቭን ሶፍቱ ከሌላችሁ ቡናውንና እንቁላሉን አድርጋችሁ መጠቀም ትችላላችሁ። ውዶቼ አሰራሩን ላሳያችሁ። የሚያስፈልገን ይሄኛው ኔስካፌ ነው። ኦኬ የኢትዮጵያ ቡና ብዙ ጊዜ ሸካራ ስለሆነ ትንሽ ያስቸግራል። አለዛ በደንብ አለማችሁ ንፉት። ከዛ በኋላ እንትን ይላል። ግን ይሄኛውን ብትጠቀሙ አሪፍ ነው። ምንድነው የምናደርገው? 1 ማንኪያ ኔስካፌ ያደርጋለሁ። መቀላቀያዬ ላይ ትንሽም ብጨምርበት ችግር የለውም። ቡና ለፊት ትልቅ መፍትሄ ነው። ሶ ምንድነው ማረገው? ከዛ እንቁላል ውዶቼ፣ እንቁላሏን ነጯን ፓርት ብቻ ነው የምፈልገው።